ሳቢት ኢብኑ ቀይስ አልአንሷሪ ከኸዝረጅ ከሚባሉት ጎሳዎች ዋና አለቃ ውስጥ አንዱ ነው። አንደበተ ርቱዕ የሆነ ድምፁም ከፍ ያለ ሰው ነው። እርሱ ከተናገረ ተናጋሪ ነን የሚሉት ሁሉ አፍ ይከፈታል። ምክርንም ባደረገ ጊዜ ሰዎች ሁሉ በዝምታ በጥሞና ያዳምጡታል። በየስሪብ ወይንም በመዲና እስልምናን በመቀበል ቀደምት ናቸው ከሚባሉት ሰሓቦች ውስጥ ይመደባል። አላህ ልቦናውንም ለእምነት ብርሃን ከፍቶለት ነበር። መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ስደተኛ ሆነው ወደ መዲና በገቡ ጊዜ ሳቢት ኢብኑ ቀይስ ፈረሰኛ ከሆኑ ህዝቦቹ ጋር በመሆን አጅቦ የክብርን አቀባበል ለእርሳቸውና ለወዳጃቸው አቡበከር ሲዲቅ አድርጎላቸዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ፊት ለፊት በጣም ቋንቋዊ ምጥቀቷ ደራሽ የሆነችን ኹጥባ ንግግርም አድርጎላቸዋል። ይህችን ንግግሩንም አልሐምዱሊላህ በማለት በመጀመሪያ አላህን እንደሚገባ ካወደሰው በኋላ በመልእክተኛውም ላይ የአላህ እዝነት እንዲወርድ አላህን ከጠየቀ በኋላ ይህችን ንግግሩን አደረገ። ንግግሩንም ሲያበቃ በመቋጫው ደግሞ እንዲህ በማለት ነበር የፈጸመው። ወኢና ኑዓሂዱከ ያ ረሱለላህ፣ እኛ ቃል እንገባልሃለን አንተ የአላህ መልእክተኛ፣ ኢላ አን ነምነዐከ ሚና ነምነዑ ሚንሁ አንፉሰና ወአውላደና ወኒሳአና፣ ለነፍሶቻችንም ለልጆቻችንም ለሚስቶቻችንም ከምንከላከለው በላይ እንከላከልልሃለን። ነቢዩም ዓለይሂ ሰላቱ ወሰላም ጀነት አሉ። ታዲያ ነቢዩ ገና ጀነት የምትለዋን ቃል ከአንደበታቸው ስትወጣ በዙሪያቸው የነበሩት ሰዎች በጉጉት ሙሉ አካላቸው ጆሮ ሆነ፣ ፊታቸውም ማብራትን ጀመረና በአንድ ድምፅ እንዲህ አሉ፣ ረዲና ያ ረሱለላህ፣ ያሉትን ነገር ወደነዋል፣ አንቱ የአላህ መልእክተኛ፣ ወደናል፣ አንቱ የአላህ መልእክተኛ አሉ። ከዚያሽ ቀን ጀምሮ የአላህ መልእክተኛ ሳቢት ኢብኑ ቀይስን ኹጥባን ንግግርን የሚያደርግ ሰው አድርገው መረጡት። ልክ ሐሳን ኢብኑ ሳቢትን የእርሳቸው ገጣሚ እንዳደረጉት ሁሉ ማለት ነው። ሳቢት ኢብኑ ቀይስ እምነቱ የጠለቀ አማኝ፣ አላህም በደንብ የሚፈራ አላህንም የሚያስቆጣን ጸያፍ ሥራ ሁሉ የሚጠነቀቅ ሰው ነበር። ከዕለታት በአንዱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጣም አዝኖ ልቡም እየመታች ስብር ብሎ አገኙት። ማቢከ የአባ ሙሐመድ፣ ምን ገጠመህ አንተ የሙሐመድ አባት አሉት። ሳቢትም እንዲያው የጠፋው የከሰርቱ ይመስለኛል አንቱ የአላህ መልእክተኛ አላቸው። ነቢየል ሁዳም ወሊመን፣ ለምን እንዲህ ልትል ቻልክ አሉት። ሳቢትም አላሁ ዐዘ ወጀል ባልሰራነው ነገር መመስገንን መወደስም እንደሌለብን ነግሮናል። እኔ ደግሞ ሁኔታዬን ስመለከተው መመስገንን ወዳለው፣ አላህም ከኩራትም ከልክሎናል። እኔ ደግሞ ያማረ የኮራ ሆኖ መታየትን ወዳለሁ አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ንግግሩን አብቅቶ እስከሚረጋጋ ጠበቁና እንዲህ አሉት፣ ያ ሳቢት አላ ተርዷ አን ተዒሸ ሐሚደን፣ አንተ ሳቢት ሆይ የተመሰገንክ ምስጉን ሁነህ ኑረህ፣ ወቱቅተለ ሸሂደን፣ መስዋዕት ሁነህ ተገለህ፣ ወተድኹለል ጀነህ፣ ጀነትን ብትገባ ደስ አይልህምን አሉት። በዚህ የነቢዩ የምስራች ንግግር የሳቢት ፊት አበራ፣ ፈካ፣ ተንቦጎቦጎና እንዴታ ተገኝቶ ነው እንዴ? እወዳለሁ እንጂ አንቱ የአላህ መልእክተኛ አላቸው። ነቢዩም ኢነ ለከ ዛሊክ፣ ይሄ ለአንተ ነው አሉት። ያ አዩሃ አለዚነ አመኑ ላ ቱቀዲሙ በይነ የደይ ላሂ ወረሱሊህ ወተቁላህ ኢነላህ ሰሚዑን ዐሊም። እናንተ ያመናችሁ ሆይ በአላህና በመልእክተኛው ፊት ነፍሶቻችሁን አታስቀድሙ፣ አላህንም ፍሩ፣ አላህ ሰሚ አዋቂ ነውና። እናንተ ያመናችሁ ሆይ ድምፆቻችሁን ከነቢዩ ድምፅ በላይ ከፍ አታድርጉ፣ ከፊላችሁም ለከፊሉ እንደሚጮህ በንግግር ለእርሱ አትጩኹ። እናንተ የማታውቁ ስትሆኑ ሥራዎቻችሁ እንዳይበላሹ ተከልከሉ። ሰደቀላሁል ዐዚም። ይህቺ የቁርአን አንቀጽ ከተወረደች በኋላ ሳቢት ኢብኑ ቀይስ ከነቢዩ ጋር አብሮ መቀመጡን ትምህርታቸውንም መቅሰሙን ቢወደውም እንኳ ይህቺ የቁርአን አንቀጽ ከተወረደች በኋላ ግን አብሮ መቀመጡን ትቶ 5 አውቃት ሰላትን ሰግዶ ከነቢዩ ጋር ሳይቀመጥ ወደ ቤቱ መሄድን ጀመረ። ነቢየል ሁዳም ከመጅሊስ ቦታቸው ሳቢትን ቢያጡት እንዲህ አሉ፣ መን የእቲኒ ቢኸበሪህ፣ ስለሱ ወሬውን የሚያመጣልኝ ማን ነው አሉ። ከመዲና ሰዎች አንዱ እኔ አጣርቼ እመጣለሁ አንቱ የአላህ መልእክተኛ አላቸውና ወደ ሳቢት ኢብኑ ቀይስ ቤት አቀና። ሳቢትም ያዘነ አንገቱንም ያቀረቀረ ሆኖ አገኘው። የሄደውም ሰው አንተ አባ ሙሐመድ ምን ሆንክ አለው።
ሳቢትም ደህና አይደለሁም አለው። ሰውየውም ምን አጋጠመህ አለው። ሳቢትም ድምፄ በተፈጥሮ ከፍ ያለ ነውና በተናገርኩ ጊዜ ከመልእክተኛው ሰለላሁ ዐለይሂ ወሰለም በላይ ከፍ ብሎ ይሰማል። እንደምታውቀው ደግሞ የቁርአኑ አንቀጽም ወርዷል። እኔንም ያሳሰበኝ ነገር ታዲያ መልካም ሥራዬ ተበላሽቶ ከእሳት ሰዎች እሆናለሁ ብዬ ነው አለው። ሰውየውም ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ተመለሰና ያየውን የሰማውን ነገራቸው። ነቢየል ሁዳም ለሰውየው እንዲህ አሉት፣ ኢዝሀብ ኢለይሂ ወቁል ለህ፣ ሂድና ለእርሱ እንዲህ ብለህ በለው፣ ለስተ ሚን አህሊ ናር ላኪነከ ምን አህሊል ጀነህ፣ አንተ ከእሳት ሰዎች አይደለህም ግና ከጀነት ሰዎች ነህ እንጂ ብለህ በለው አሉት። ይህቺ ንግግር ለሳቢት ትልቅ የሆነች የምስራች በመሆን በሕይወት እያለ ቦታ የሚሰጣት ትልቅ የተስፋ ቃል ሆነችለት። ሳቢት ረዲየላሁ ዐንሁ የበድር ዘመቻ ሲቀር ነቢዩ ዐለይሂ ሰላቱ ወሰላም በዘመቱባቸው ዘመቻዎች ሁሉ ላይ ተሳትፏል። ታዲያ በእያንዳንዱ ዘመቻ ነቢዩ ዐለይሂ ሰላቱ ወሰላም ያበሰሩትን የመስዋዕትነት ጽዋ ለመጎንጨት ሳይፈራ ሳያቅማማ ከፊት ለፊት ሆኖ ይጋደል ነበር። በእያንዳንዱም ዘመቻ ታዲያ መስዋዕት ለመሆን እየቀረበ ለጥቂት ነበር የሚተርፈው። ከዚያም በኋላ ሙርተዶች ከነቢዩ ህልፈት በኋላ ከሙስሊሞች ጋር ለመዋጋት በሙሰይለመተል ከዛብ መሪነት ጦርን ቀሰቀሱ። ከሙስሊሞች የሆኑ የከተማ ሰዎችም ታዲያ የገጠር ሰዎችን ፈሪዎች ናቸው ብለው ሲያሙ፣ ከሙስሊሞች የሆኑ የገጠር ሰዎች ደግሞ የከተማ ሰዎችን የጦር ስልት የላቸውም፣ እንዴት መዋጋት እንዳለባቸው ራሱ በቅጡ አያውቁም ብለው እርስ በርሳቸው ሲወነጃጀሉ፣ በዚህ ሁኔታ ላይ ሳቢት ሽቶውን ተቀብቶ ከፈኑን ለበሰና በሰዎች መካከል ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ምን ሆናችሁ ነው? ነቢዩ ሰለላሁ ዐለይሂ ወሰለም እያሉ እንዲህ አልነበረም የምንዋጋው? ምን መጥፎ ምትኮች ተተኪዎች ናችሁ? ጠላት እንዲደፍራችሁ እያደረጋችሁ ነው። ነፍሶቻችሁንም እንዲያዋርዷት እድልን እየደለደላችሁላቸው ነው። ከዚያም አይኑን ወደ ሰማይ ቀና አደረገና አላህ ሆይ እነዚህ ከሃዲዎች ማለትም ሙሰይለማና ህዝቦቹ ከመጡበት ሽርክ የጸዳሁ ነኝ። እነዚህም ማለትም ሙስሊሞች እርስ በርስ ከሚነቋቆሩት ነገርም የጸዳሁ ነኛልና እንደ አንበሳ ዘሎ ወደ ጦርነቱ በመግባት ከያቅጣጫው ሁሉ መዋጋትን ጀመረ። ብዙ ቦታንም ቆሰለ። በስተመጨረሻም በጦር ሜዳ ውስጥ ቁስሉ ቢበዛበት አዙሮት ወደቀ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ያበሰሩትንም የመስዋዕትነት ጽዋ ተጎናጸፈ። ሙስሊሞችም ዘመቻውን በድል ተወጡት። ሳቢት ረዲየላሁ ዐንሁ ውድ የሆነችን የጦር መከላከያ ልብስንም አድርጎ ነበር። በእርሱ በኩል ታዲያ ከሙስሊሞች አንድ ሰው ሲያልፍ አይቷት የጦር ልብሱን ስለወደዳት አውልቆ ለራሱ ያዛት። ሸሂድ በሆነ በሚቀጥለው ሌሊት ታዲያ ከሙስሊሞች የሆነ ሌላ ሰው በህልሙ አንድን ሰው ይመለከታል። ያ ሰውም አወከኝ፣ ሳቢት ኢብኑ ቀይስ ነኝ አለው። በህልሙ የሚመለከተውም ሰው አዎ አውቀሃለሁ አለው። እኔ በአንድ ነገር አደራ እልሃለሁ፣ ደግሞ ቅዠት ነው ብለህ አደራ ንግግሬ እንዳትተወው እንዳታራክሰው። እኔ ትናንትና ስገደል በእኔ በኩል ከሙስሊሞች የሆነ እንዲህ ያለ ሰው አልፎ ነበር። የጦር ልብሴንም ይዞ እንዲህ ባለ ቦታ በድስቱ ስር ደብቆታል። ከድስቱም ላይ ዕቃን አድርጎበታል። ወደ ኻሊድ ኢብኑ ወሊድ ሂድና እንዲህ በልልኝ፣ የጦር ልብሱንም የሚቀበሉልኝን ሰዎችን ይላክ። አሁንም እዚያው ባልኩ ቦታ ነውና ያስቀመጠው አለ። አደራ ይህ በህልም የሚታይ ቅዠት ነው ብለህ ደግሞ እንዳትተወውም አለው። ንግግሩንም ቀጠል አደረገና ለኻሊድ እንዲህ በለው፣ ወደ ሙስሊሞች ኸሊፋ መሪ ወደ ሆነው ሂደህ መዲና በገባህ ጊዜ በሳቢት ኢብኑ ቀይስ ላይ እንዲህ ያለ ዕዳ አለበት፣ እከሌና እከሌ ባሪያዎቹ ናቸውና ዕዳይንም ይክፈልልኝ፣ 2 ባሪያዎቼንም ነፃ ይበልልኝ አለው። ህልሙንም ሲያይ የነበረው ሰው ብትት ብሎ ተነሳ። እንደተባለውም ወደ ኻሊድ ኢብኑ ወሊድ ዘንድ መጣ። ያየውን የሰማውንም ነገረው። ኻሊድም የጦር ልብሱን ከተባለበት ቦታ የሚያመጡን ሰዎች ላከ። በተባለው ቦታም እንደተባለው የጦር ልብሱን አገኘው። ኻሊድም ወደ መዲና በተመለሰ ጊዜ ታዲያ ለኸሊፋው አቡበክር ሲዲቅ ረዲየላሁ ዐንሁ የሳቢት ኢብኑ ቀይስን ሁኔታ ነገራቸው። አቡበክርም እንደተባሉት አደራውን ዕዳው እንዲከፈል በማድረግ ፈጸሙ። ከእርሱ በፊትም ከእርሱ በኋላም ከሞተ በኋላ እንዲህ ባለ ሁኔታ ዕዳውን ያስከፈለ አንድም አልታየም። ለሳቢት ኢብኑ ቀይስ አላህ መልካም ሥራውን ይውደድለት። አላሁ ጀለ ጀላሉሁ በጀነተል ፊርደውስ የዝንተ ዓለም መኖሪያውንም ያድርግለት። አላሁመ አሚን።
وهذا والله تعالى أعلى وأعلم وبالله التوفيق والسلام عليكم ورحمة الله وبركاته.